እሺ ዌልካም ቱ ዲስ ኤፒሶድ። በዚህኛው ደግሞ ስለ ኮምፒውተሮች ነው የምናወራው። ኮምፒውተር በጣም ፋውንዴሽናል ነው። ሶፍትዌርን አንደርስታንድ ለማድረግ ኤአይን አንደርስታንድ ለማድረግ የመጨረሻው ሌየር እሱ ስለሆነ ኮምፒውተር ላይ ነው ሁሉ ነገር ኢምፕሊመንት የሚደረገው። ስለዚህ ኮምፒውተርን አንደርስታንድ ማድረግ በኤአይ ኢንጂነሪንግም ሆነ ኤኒ ሶፍትዌር ኢንጂነሪንግ ላይ ለሚሰራ ሰው ግዴታ ባይሆንም በጣም ፋውንዴሽናል የሆነ ነገሮችን የምናይበትን ነገር በጣም የሚያስተካክልልን ፕሮብለሞችን ሶልቭ ልናደርግ የምንሞክርባቸውን መንገዶች አንደርስታንድ እንድናደርግና ትሬድ ኦፎቻቸውን እንድናውቅ የሚያደርገን ነገር ነው። ስለ ኮምፒውተር ሳውራ አንድ በጣም ፋሲኔት የሚያደርገኝ ነገር አሁን 2026 ነው ዛሬ ፈርስት ዴይ በት ልክ የዛሬ 76 ዓመት በፊት ማለት ነው 1950s ወደ ከስልካችን በታች ኮምፒውት ማድረግ ወይም ደግሞ ከስልካችን በታች አቅም ያላቸው ኮምፒውተሮች አፖሎ የሚባል ትልቅ ሮኬትን ወደ ህዋ ልከዋል። በጣም የሚገርመኝ ነገር ፋሲኔት የሚያደርገኝ እንዴት የኮምፒውተር ትራንስፎርሜሽን 76 ዓመት ማለት አይ ቲንክ በዛ ጊዜ የተወለደ ሰው ካለ አሁን በአንድ ጄኔሬሽን ውስጥ የሚያልፍ በጣም በፍጥነት እየተለወጠ ያለ አሁን ደግሞ በቅርብ ደግሞ በጣም ሹት ኦፍ እያደረገ ያለ አይነት ቴክኖሎጂ ነው። ኮምፒውተርን በምናይበት ጊዜ ከዛ ጊዜ ጀምሮ ኖርማሊ በጣም ትንሽ ኢንፎርሜሽን ፕሮሰስ ማድረግ ከሚችሉ ኮምፒውተሮች አልፈን አሁን በጣም በሚገርም ፍጥነት በሚገርም ስኬል ኢንፎርሜሽንን ፕሮሰስ ማድረግ የሚችሉ ኮምፒውተሮችን በጥልቀታቸውም እናም ደግሞ በሳይዛቸውም በማነስም ደረጃ በጣም ትልቅ ለውጥ ያየንበት ጊዜ ነው ማለት ነው። ኮምፒውተር ቤዚክሊ ምንድን ነው ብለን በምናስብበት ጊዜ እንደ አንድ ፕሮሰስ ብናየው ወደ ኮምፒውተሩ የሚገባ ኢንፑት አለ። ኮምፒውተሩ ያንን ኢንፑት ፕሮሰስ ያደርገውና የሆነ አውትፑት ይሰጣል። ዲስ ኢዝ ዘ ሜጀር ፕሮሰስ ላይ የምናየው ነገር ይሄ ነው። ኢንፑት የምንለው ፓርት ቅድም ካልኳችሁ ሌየር ከሲስተም ሶፍትዌር ደረጃ የሚመጣ ኢንፑት ነው። ከሃርድዌር ወይም ደግሞ ከዩዘሩ በአፕሊኬሽን ሶፍትዌሮች ተተርጉሞ ለኮምፒውተሩ እንዲሆን ተደርጎ የመጣን ኢንፎርሜሽን ይወስድና ያንን ኢንፎርሜሽን ከኢንስትራክሽን ጋር ነው which means every input የምንለው አንደኛው ዴታ ነው፣ አንደኛው ደግሞ ኢንስትራክሽን ነው። ዴታ እና ኢንስትራክሽን ማለት ለምሳሌ 5 ሲደመር 5 ብንል 2 ወይም 5 ሲደመር 10 ብንል 5 እና 10 ተደማሪዎቹ ናቸው ወይም ቁጥሮቹ ናቸው እንደ ዴታ። ኤንድ መደመር የሚለው ደግሞ ኢንስትራክሽን መቀነስም ሊሆን ይችላል፣ ማባዛትም ሊሆን ይችላል። ያ ኢንስትራክሽንም ደግሞ አብሮ እንደ ኢንፑት ነው የሚታየው። ሶ ዊ ሃቭ ዴታ እና ኢንስትራክሽን ማለት ነው። ሁለቱ አንድ ላይ ይገቡና ድምሩ ይወጣል ማለት ነው። ይሄ can be in anything can be ለምሳሌ ካሜራ ከሆነ can be ኮምፒውተር ቪዥን ሊሆን ይችላል። ስለዚህ የቪዲዮ ኢንፑት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ዴታ ወርድ ፋይልስ ምናምን ሊሆን ይችላል። ሶ ኤኒቲንግ that we provide as an input ከኢንስትራክሽን ጋር ያንን ወስዶ ፕሮሰስ አድርጎ ቤዝድ ኦን ኢንስትራክሽን የምንፈልገውን አውትፑት የሚሰጠን መሽን ማለት ነው ኮምፒውተር ማለት። ኢትስ አ ቬሪ ፋሲኔቲንግ ቴክኖሎጂ። ይሄን ደግሞ በጣም ወደ ጥንት ደግሞ የምንሄድበት ጊዜ አይቢን ደግሞ ኮመን ዋን አባከስ የሚባል የመጀመሪያው ሜሞሪ ስቲክ አለ። ኢንፎርሜሽንን ሰምሃው ማኒፑሌት ለማድረግ በምንሞክርበት ጊዜ የሰውን ጭንቅላት ፋሲሊቴት ማድረግ ለማይችላቸውም ለሚደክምባቸው ቁጥሮችን ሴቭ ማድረግ እንዳንረሳና እንዳይከብደን የሆኑ ኦፕሬሽኖችን ለመስራት እሱን ሴቭ ማድረግ በጀመርንበት ጊዜ ከዛ በኋላ we have ቻርልስ ቤግ የሚባል ኢንጂኒየር አለ and that one the difference engine የሚባል ደግሞ ሌላ ሃርድዌር ዲዛይን አድርጓል ለመጀመሪያ ጊዜ and we have Ada Lovelace the first software engineer የፈርስት ሶፍትዌር ኢንጂነር የምትባላለች። ባይ ዘ ዌይ እኔም አም ዩዚንግ ኤአይ ለእናንተ ይህንን ሳቀርብላችሁ ምንም እንትን ማለት የሚያስፈልገው ነገር አይደለም። ኤአይ ኢዝ ቴኪንግ ኦቨር። እኔ ራሴን በኤአይ ነው ማስተምረው፣ እናንተንም በኤአይ ነው ማስተምራችሁ ማለት ነው። ሰምሃው አንዳንድ ጊዜም እኔም አዲስ ኢንፎርሜሽን እያገኘሁኝ ነው ቼክ እያደረግኩኝ ለእናንተ የምነግራችሁ። ፈርስት ታይም እኔ ራሱ ፈርስት ሶፍትዌር ኢንጂነር የምትባል ሴት እንዳለች ዛሬ ነው ያወቅኩት። from what I'm reading መሽኖች ከማት ፕሮብለም ሶልቭ ከማድረግ በላይ ብዙ ነገር መስራት እንደሚችሉ ሚውዚክ፣ አርት፣ ሎጂክ ላይ ብዙ ነገር መስራት እንደሚችሉ ነው ዲስከቨር ያደረገችው። also we have the big bang የሚባለው የኤአይ ታይም አለን። እዚህ ላይ በጣም ትልልቅ የሆኑ ቫኪዩም ኪቦችን የሆነ በጣም ፋሲኔት የሚያደርገኝ ቪዲዮ አለ። ሜሞሪ ውስጥ አንድ ቤት የሚያክል ኮምፒውተር የሚባል እስከ ሚኒመም 5 ሜጋባይት ሜሞሪ ያለው አንድ ቤት የሚያክል
እንትን የነበረበት ጊዜ ነበር። አሁን ዩ ካን ኢማጂን አንድ 5-6 ቴራባይት ኤስዲ ካርዶች እዚች ላይ እጃችን ላይ የሚቀመጡ መጥተዋል። ሶ ስፔሻሊ እንደ 1940s ይሄ በጣም ትራንስፎርማቲቭ ተብሎ ነበረ። በጣም በትልቅ መንግስት የሚጠበቅ ምናምን ቤት ነበረ አንድ ኮምፒውተር 5 ሜጋባይት ኮምፒውተር ማለት ነው። ከዛ አልፎ in 1947 ካምስ ትራንዚስተር ኢንቨንሽን የተጀመረበት ጊዜ መጣ። ሶ ትራንዚስተር ደግሞ የኮምፒውተር ቢልዲንግ ብሎክ ነው። ኤቭሪቲንግ ኢን ኮምፒውተር ወርክስ ኢን ዋንስ ኤንድ ዜሮስ። ያው ይሄ ሁሉም ሰው ሲል የምትሰሙት ነገር ነው። ሶ ኢትስ ኦን ኤንድ ኦፍ። ስለዚህ this is how the world እንዴት ነው ከንሲቭ ያደረገው ኢንፎርሜሽን ወይም እንዴት ነው ፕሮሰስ አድርገው የሚሰጠው ኢንፎርሜሽንን ብለን ብናስብ ኢትስ ጀስት ፋሲኔቲንግ። ኢትስ ጀስት ዋንስ ኤንድ ዜሮስ፣ አንድና ዜሮዎች ናቸው ኢንፎርሜሽንን እኛ የምንሰጠውን ነገር ዲኮድ አድርገው ለአክቹዋል ሃርድዌር የሚሰጡት። ይሄ ደግሞ ለምን አንድና ዜሮ ሆነ ሲባል ኢትስ ካይንድ ኦፍ ሳይፈር ወይም ደግሞ ኢትስ ካይንድ ኦፍ ትራንስሌሽን ወይ ኢንኮዲንግ አይነት ነገር አድርጋችሁ ብታዩት ኤኒን ኢንፎርሜሽን ወደ አንድና ዜሮ መቀየር ትችላላችሁ። ከዛ አንድና ዜሮን ደግሞ by controlling electrical signaloች you can turn them on and off and on and off ደግሞ በሚሆኑበትን ጊዜ ደግሞ ወደ ሎጂክ ጌትስ so we have ones and zeros ትራንዚስተሮች በሚፈጠሩበት ጊዜ we have these materials that can get excited እና አንድ ሊሆኑ ይችላሉ and ዜሮ ሊሆኑ ይችላሉ based on the electrical current የሚያልፍባቸው። so ይሄኛውን ደግሞ ወደ ጌትስ ወደሚባል አርኪቴክቸር ተቀይሮ so multiple ones and zeros አንድ ላይ ሲሆኑ it can be an OR gate, AND gate። ይሄ ስለ ኮምፒውተር ደግሞ ሞር አንድ ጊዜ ሙሉ ስለ ቪዲዮ ሰራላችኋለሁ። በጣም ፋሲኔቲንግ የሆነ ነገር ነው how computers work። but እነዚህን ደግሞ አንድ ላይ ኦርኬስትሬት ማድረግ እና ጌቶችን መፍጠር ተቻለ። then የዛን ጊዜ like think ማድረግ የሚባለው ሪፕሬዘንት ተደረገ። መጀመሪያ ኢንፎርሜሽኑ በዋንስ and zeros ከተቀየረ በኋላ then ጌትስ ደግሞ ሲፈጠሩ እነዚህን ኢንፎርሜሽኖች ደግሞ ፕሮሰስ ማድረግ ተጀመረ። ሰው መደመር ማካፈል። ሰው ተደምሮ የሚወጣው ኢንፎርሜሽን ደግሞ can be ሎጂክ እዛ ውስጥ ኢምቤድ ይደረግበታል። ሶ ተመልሶ ደግሞ እሱ ዲኮድ ሲደረግ can be ወደ ጽሁፍ፣ ወደ ቴክስት፣ ወደ ድምፅ ምናምን ይቀየራል። ስለዚህ from encoding and input ከዛ በኋላ through gates processing it። ስለዚህ ከዛ በኋላ through the output ደግሞ decoding it። that's the whole process of a computer ማለት ነው። ሶ ይሄንን ካለን በኋላ ኮምፒውተሮች የተለያየ አይነት ላይፍ ሳይክል አልፏል ወይም ትራንዚሽኖችን አልፈዋል። ሶ በፊት የነበሩት አሁን ኮምፒውተሮች የምንላቸው ሴንትራል ፕሮሰሲንግ ዩኒት ሲፒዩዎች እና አሁን ከረንትሊ ወይም ደግሞ ከሆነ ጊዜ በኋላ ጂፒዩስ አሁን ቲፒዩስ የሚባሉ አሉ። በእነዚህ መካከል ያለው ልዩነት አንደርስታንድ ማድረግ ስፔሻሊ ደግሞ እንደ ኤራ ኦፍ ኤአይ በጣም ፋውንዴሽናል ነው። ይሄ ደግሞ በቀላሉ ለማስረዳት ያህል በፊት የነበሩ ኮምፒውተሮች ጀነራል ፐርፐስ ኮምፒውተር የምንላቸው ማለት ነው። እነዚህ ኖርማል ኮምፒውተራችን ላይ ያሉ ሲፒዎች የኢንቴልም ሊሆኑ ይችላሉ ወር ወቴቨር የሚሰሩበት መንገድ ልክ እንደ አንድ ሼፍ ልናያቸው እንችላለን። ይሄ ሼፍ በጣም የማይሰራው አይነት ምግብ የለም። በጣም ሁሉንም አይነት ምግብ በጣም አሪፍ አድርጎ መስራት ይችላል። ግን አንድ ምግብ ብቻ ነው በአንዴ መስራት የሚችለው። ስለዚህ ፋይን ዳይኒንግ ውስጥ ወይ የሆነ ጥሩ ሬስቶራንት ውስጥ ሄዳችሁ ሳትሰለፉ ነው ልትበሉ የምትችሉት የዛን ሰውዬ ኤክስፐርቲዝ እንትን ለማድረግ። በት ኢማጂን ኢፍ ዩ ሃቭ ድግስ ላይ ኦር ደግሞ ሙሉ ስቴዲየም ሰዎችን እዚህም ላይ ያለው ኤግዛምፕል የሚለው ስ ቬሪ ኮመን ኤግዛምፕል 10,000 በርገር ፍሊፕ 10,000 በርገር ቢያስፈልግ አንድ ቦታ ላይ 10,000 በርገር ለማሰራት ይሄ ሰው በጣም ይቸገራል ማለት ነው። ወይም ደግሞ ያው 10,000ኛው ሰው በጣም ተስፋ ይቆርጣል በጣም ስለሚቆይ ምግቡ ማለት ነው። በዚህ መካከል ያለው ልዩነት አንድ ሰው ሲሰራው እና ኢማጂን ደግሞ 10,000 በርገር ደግሞ ለማሰራት በጣም ጎበዝ የሚባሉ ሼፎች ሳይሆኑ ጀስት በርገር ፍሊፕ ማድረግ የሚችሉ 10,000 ሰዎች ደግሞ ቦታው ላይ ይቀጠሩና እነዛ ሰዎች በርገር ፍሊፕ አድርገው አንዱ በርገር በሚያልቅበት አንድ የሼፉ ኤክስፐርቲዝ ያለበት በርገር በሚያልቅበት ሰዓት 10,000 በርገር መውጣት ይችላል ማለት ነው። እንግዲህ የሁለቱ ኳሊቲያቸው አንድ አይነት አይደለም። አት ዘ ሴም ታይም ደግሞ ሰርቭም የሚያደርጉት የተለያየ ነው። that's the difference between a CPU and a GPU። parallel computing ወይም ደግሞ the era of parallelization የሚባለው የመጣው ወደዚህ ጋር ነው። GPUዎች አብዛኛውን ጊዜ የሚሰሩት which is NVIDIA ግራፊክስ ካርዶቻችሁ ላይ ያሉት ማለት ነው። ትንንሽዬ ኦፕሬሽኖችን ነው የሚሰሩት። ጀነራል ፐርፐስ ኮምፒውት ማድረግ አይችሉም። ብዙ ኢንስትራክሽኖችን በጣም በሚገርም ሶፊስቲኬሽን ሶልቭ ማድረግ አይችሉም። ግን መደመር ማባዛት ምናምን ላይ ምንም ችግር የለባቸውም። ስለዚህ ልክ እንደ 10,000 በርገር እንደሚሰራው ሰው ጂፒዩ ካለው ኮምፒውተራችሁ የስክሪናችሁ ላይ ያለውን ዲቴይል በደንብ በእያንዳንዱን ሬንደር ማድረግ ይችላል። ስለዚህ ጌም ስትጫወቱ በጣም ፈጣን ይሆናል። ለምን እያንዳንዱ ስክሪን ላይ ያሉትን ፒክስሎች ተከፋፍሎ እንደ በርገር እንደ መጥበሱ ማለት ነው ፒክስሎችን ካልኩሌት ማድረግ ይችላል። ወራስ if that was a CPU
የእያንዳንዱን ፒክስል ኢንፎርሜሽን እያስገባ አንዱን ፊክስ አድርጎ እስኪያወጣ ድረስ የምታዩት እንትን ቀጥ ይልባቸዋል፣ ላግ ያደርጋል ማለት ነው እስኪሰበሰብ ድረስ ማለት ነው። ሶ ይሄ በግራፊክስ ላይ ግራፊክስን ኤንቪዲያ ገና ቢፎር ዘ ኤጅ ኦፍ ኤአይ ኤንቪዲያ ለግራፊክስ ብሎ የሰራው እንትን ነበረ። ታሪኩን በደንብ ሌላ ጊዜ አይቼ እነግራቸዋለሁ። ግን ሜጀር ኦብጀክቲቭ ኢዝ ላይክ ፓራሌል ኮምፒውቲንግ የሚባለውን ኮንሰፕት የመጣበት ጊዜ ነው ማለት ነው። ከዛ then we have parallel computing ካየን በኋላ then we have የቲፒዩዝ የሚባሉ አሉ ወይም ደግሞ አሁን ከረንትሊ ለኤአይ ብቻ ደግሞ የተሰሩ ወይም ደግሞ ኤንፒዩዝ የሚባሉ አሉ። ስለዚህ እነዚህ ደግሞ ቴንሰሮችን ወይም ማትሪክሶችን ለማባዛት ብቻ ነው። ሶ ኤአይ ባይ ኢትስ ኔቸር ጃይንት ማትሪክስ ብላችሁ ማሰብ ትችላላችሁ። ማትሪክስ ማለት ጀስት ኦርደር የተደረጉ ግሪድ ላይ ያሉ ቁጥሮች ወይም ነምበሮች ወይም ኤሌመንቶች ናቸው ማለት ነው። እነዚህም በደንብ መከፋፈል ትችላላችሁ። ሶ ዊ ሃቭ በጣም ብዙ አይነት የማትሪክሶችን አንድ ላይ ማልቲፕላይ ማድረግ ወይም ደግሞ ብዙዎቹን ደጋግሞ እንትን ማለት ማትሪክሶች ናቸው። ኤአይ ማለት ኢትስ ላይክ ሂውጅ ማትሪክስ፣ በጣም ትልቅ ቁጥር ያለው። አሁን 3 ማትሪክስ ማለት ሶስት ዩኒት ወደ ጎን 3 ዩኒት ወደ ታች። ቴንሰር ደግሞ ሲባል ወደ ኤአይ ላይ ስንገባ ላይክ 3 ዳይሜንሽናል ማትሪክስ ይሆናል። ሶ ላይክ ወደ ኤክስም ወደ ዋይም ወደ ዜድም ስኬል ማድረግ የሚችል አይነት ቴንሰር ይባላል። ሶ እነሱን ማባዛትና እነሱን ማባዛት ነው ቤዚካሊ ኤአይ የሚሰራበት አልጎሪትም። ሶ በጣም አሁን ለምሳሌ 1000 በ1000 የሆነ ማትሪክስ ወይም 1 ሚሊዮን ራሱ ውስጥ 1 ሚሊዮን ፓራሜትር አለው። ሌላ ደግሞ እንደዚህ አይነት ማትሪክስ አለ። 1 ሚሊዮን ቁጥሮችን ከ1 ሚሊዮን ቁጥሮች ጋር እናባዛ ብንባል እና በሲፒዩ ይሄንን ፕሮብለም እንስራ ቢባል ላይክ እያንዳንዱን እያባዛን በምንደምርበት ጊዜ አንድ በአንድ ስለሆነ የሚሰራው በጣም ኢትስ ጎና ቴክ አ ሎት ኦፍ ታይም ስለሆነ የሚሆነው። ጂፒዩዝ ደግሞ የምንጠቀም ከሆነ ደግሞ ልክ ማባዛት ስለሆነ እያንዳንዱን ፓርቲ እያባዛን ሜሞሪ ላይ ያስቀምጠን በአንድ ጊዜ መጨረስ እንችላለን ነው ሀሳቡ። እንደዛ ነው። በእርግጥ this might be a bit advanced for now፣ ግን ሜሞሪ ላይ ሎድ የሚደረግበት ታይም ሊኖር ይችላል። እሱ ላይ በኋላ ላይ የምናያቸው አዳዲስ የመጡ አርኪቴክቸሮች ምን እንደሚያደርጉ እናያለን። በት ኤንፒዩዝ ደግሞ በቃ ኒውራል ፕሮሰሲንግ ዩኒት ተብለው ቴለር ተደርገው የተሰሩ ናቸው። ወደ ማትሪክስ ብቻ ጂፒዩዝ ስለ ከለር ግሬዲንግ አብዛኛውን ጊዜ ፒክስል ማኒፑሌሽን ላይ ቤዝ አድርገው ነበር የተሰሩት። እሱን ነገር እንዳለ ተትቶ ኤንፒዩዝ ወይም ቲፒዩዝ የሚባሉት አይ ቲንክ ጉግል በዚህ በጣም ይታወቃል። አሁንም የጉግል ኢንፍረንስ በጣም እየፈጠነ ያለበት ከጂፒዩ ወደ ቲፒዩ እየሄዱ ያሉበት ሚንስ ይሄ ነው። ሌላው ትልቁ ቦትልኔክ ኮምፒውተር ላይ ያለው የሀቭ በጣም እንደነዚህ አይነት በጣም በፍጥነት ፓራሌሊ ኮምፒውት ማድረግ የሚችሉ ኃይለኛ አቅም ያላቸው ኮምፒውተሮች አሉ፣ ግን ዴታው አይደርስም። ይሄ ማለት ምን ማለት ነው? ከቅድም ካወራውላችሁ የበርገር ወይ ኤግዛምፕል የምንሰበሰባቸው አይ ሚን 10,000 በርገር መስራት የሚችሉ ሰዎች ቢኖሩም ግን ለነሱ ምግቡን ዳቦውንና ስጋውን ማቅረብ የሚችለው ሰው ደግሞ ብዛት በጣም ትንሽ ከሆነ አንድ መንገድ ካለ፣ ስለዚህ ለነዛ ሰዎች ሮ ማቴሪያል ማቅረብ የማንችል ከሆነ then አብዛኞቹ አይድል ሆኖ ነው ቁጭ የሚሉት ማለት ነው። this is the bottleneck problem ይባላል። አብዛኛውን ጊዜ የቫን ኒውመን አርኪቴክቸር ያለበት ችግር ነበረ። ይሄ ችግር ደግሞ ማለት ዴታውን ወደ ኮምፒት ወደሚደረግበት ቦታ ወይም ፕሮሰስ ወደሚደረግበት ቦታ ሙቭ ማድረግ ላይ there used to be በጣም ትልቅ ቦትልኔክ ነበረ ማለት ነው። ይሄ ቦትልኔክ ነው ደግሞ አሁን አዳዲስ ወደ ሆነው ቴክኖሎጂ እያመጣን ያለው። ይህንን ሚሞሪ ዎል ይባላል። ይህንን ብሬክ ለማድረግ እየተሞከረ ያለበት ርቀት ላይክ ናው አሁን ኤች100 የኤንቪዲያ ኤች100 የምንላቸው ወይም ደግሞ ሃይ ባንድዊድዝ ሜሞሪ ያላቸው ወይም የሲስተም ሜሞሪውን ራሱ ኮምፒውተር ጋር ማቅረብ አድቫንስድ የሆኑ እንደነዚህ አይነት አርኪቴክቸሮች አሉ አሁን እየተሰሩ ያሉ። ግን ፕሮብለም ኮምፒውተር የማድረግ አቅም አለ፣ ዴታውን ደግሞ ወደ ኮምፒውተር የሚደረግለት ቦታ ሙቭ ማድረግ ደግሞ ቦትልኔክ አለ። እሱን ሶልቭ ለማድረግ ደግሞ አለ ውድድር ማለት ነው። ስለዚህ በዚህ በኮምፒውተር ሃርድዌሮችን በሚያመርቱ ካምፓኒዎች መካከል ያለው ውድድር እነዚህን ማትሪክሶች በጣም ማሳደግ ላይ ነው ማለት ነው። የምትገዟቸው ኮምፒውተሮች ፐርፐዛቸው ለምንድን ነው የሚለው፣ ለምን ይዘጋጃሉ የሚለው አይ ቲንክ ዲስ ጊቭስ ዩ አን አንደርስታንዲንግ ኦፍ ኮምፒውተር ምን እንደሆነ። to just give you a comparison አሁን RTX 4090 የሚባል አለ ለጌሚንግ በጣም ጥሩ የሚባል ጂፒዩ ነው። አይ ቲንክ እስከ 83 ቴራ ፍሎፕስ ድረስ ይሄዳል። ፍሎፕስ ማለት ኤአይ ፓወር ሜዥር የሚደረግበት አንድ ክራይቴሪያ ነው ብለን አንድ ፓራሜትር ነው። አንድ ቴራ ፍሎፕስ ማለት ትሪሊየንስ ኦፍ ኦፕሬሽንስ በአንድ ሰከንድ
ዊች ሚንስ ቅድም 1 ሚሊዮን ነምበሮችን ከ1 ሚሊዮን ነምበሮች ጋር ማባዛት እንዳልኳችሁ በምን ያህል ሰከንድ ይጨርሰዋል? ይህን ያህል ቴራፍሎፕስ ይባላል። ይህን ያህል ቴራፍሎፕስ አለው ደግሞ ማለት ያንን ደግሞ ቴራፍሎፕስ ፊድ ለማድረግ ወይም ኦኬ በጣም ብዙ ቁጥር ሰጥተነው ካልኩሌት አድርጎ ጨርሷል። የሚቀጥለው ቁጥር ደግሞ ከሜሞሪ ሎድ እስኪደረግ ድረስ ያለው ፍጥነት ደግሞ ያቺ ቦትልኔክ ሃይ ባንድ ሜሞሪ እሱም ደግሞ ኦፕቲማይዝ እየተደረገ እያደጉ የሚሄዱት በዚህ ነው ማለት ነው። ለምሳሌ H100 የሚባለው በጣም ሞስት ኮመን ጂፒዩ የኤንቪዲያ ወደ ቻይናም የተከለከለው በጣም ለኢንፍረንስ ብዙ ጊዜ የሚጠቀሙበት እስከ 2000 ቴራፍሎፕስ ድረስ አለው። የእናንተ ኮምፒውተር ስፔሻሊ RTX 4090 ካለው እስከ 83 ቴራፍሎፕስ ነው ያለው። ኒው ጃይንት ደግሞ የሚባሉት አሉ እነ ብላክዌል። እነዚህ ደግሞ ከ9000 እስከ 20000 ቴራፍሎፕስ ድረስ አላቸው። ዲስ ኢዝ ቬሪ ሶፊስቲኬትድ የሆኑ ኮምፒውተሮች ናቸው። ገና ሜንስትሪም ላይ ራሱ በደንብ በብዛት አይገኙም ለኢንተርፕራይዞችም ማለት ነው። ይህንን ደግሞ በምናደርግበት ጊዜ በጣም ሙቀት ቴምፕሬቸር በጣም ይወስዳል። ቢካዝ በጣም በዚህ ፍጥነት ካልኩሌት ማድረግ ኦን እና ኦፍ ማድረግ የሚያስፈልገው ኤነርጂ አለ። ያ ኤነርጂ ሰምሃው ይህንን ስራ ከሰራ በኋላ ዌስት ውድ ቢ ዩዥሊ ኮንቨርዥን ላይ የሚኖር ሂት አለ። እሱን ማቀዝቀዝ ደግሞ ባይት ሰልፍ ራሱን የቻለ ኤነርጂ የሚወስድ ነገር ነው። ኩሊንግ ባይት ሰልፍ በጣም ከበድ እንዲል ያደርገዋል። አብዛኛውን ጊዜ ሂት እንዲስቡ ኤነርጂ በጣም እንዲወስዱ የሚያደርጋቸውም መቀዝቀዝ ስላለባቸው ነው። ላረፍ ኩሊንግ ኮስት አለባቸው ማለት ነው። እንግዲህ እንደ ኮስት በምታስቡበት ጊዜ 1000 ዋት ይወስዳሉ እያንዳንዳቸው አሁን ሜንሽን ያደረግኳቸው ኮምፒውተሮች ማለት ነው። I think this can give you like a overall perspective of ኮምፒውተሮች ምን አይነት ሮል ሊጫወቱ ይችላሉ especially in AI። ሌላ እዚህ ላይ የምጨምረው ነገር ኮምፒውተሮች ኤጅ ላይ ሊኖሩ ይችላሉ ለኤአይ በምንጠቀምበት ጊዜ which means ስልካችን ውስጥ አሁን ዩዝ ቲፒዩዝ ነው የምንጠቀመው። ስለዚህ በጣም ትንሽ ሂት በመውሰድ ኤአይ ኢንፍረንስን ለመስጠት ላይክ ድምጻችንን፣ ፌሻል ሪኮግኒሽን እንደነዚህ አይነት ኤአይዎችን የምንጠቀምባቸው ኮምፒውት ዲቫይሶች አሉ ኤጅ ላይ ያሉ ማለት ነው። ለምሳሌ ትራፊክ ላይት ላይ ሊሆን ይችላል፣ ካሜራዎች ላይ ሊሆን ይችላል። ኤጅ ላይ የተቀመጡ ትንንሽዬ ዲቫይሶች አሉ ኮምፒውት ዲቫይሶች ማለት ነው እንደ አይነት ቲፒዩ አይነት። ከዛም ደግሞ አልፎ ዊ ሃቭ እንደ ወርክ ስቴሽን ኮምፒውተር ዴቨሎፐር መሽኖቻችን ላይ የሚቀመጡ ልክ እንደ ቅድም እንዳልኳቸው RTX 4090 አይነት ጂፒዎች ይኖራሉ ለኮምፒውት ለጌሚንግ ለምን የምንጠቀምባቸው እና ደግሞ ኢንተርፕራይዝ ግሬድም የሆኑም ደግሞ ሊኖሩ ይችላሉ። ዊ ሃቭ ዴታ ሴንተርስ ውስጥ የምናገኛቸው ጂፒዩስ ሜቢ ክላስተርስ ሜን ፍሬምስ እያለን ኮምፒውተሮችን ማየት እንችላለን ማለት ነው። ይህንን ከቅድሙ ጋር እንዴት ነው የሚገናኘው? የምትጽፉት ሶፍትዌር አት ኤንድ ኦፍ ዘ ዴይ እንደነዚህ አይነት ሃርድዌሮች ላይ ነው ራን የሚያደርገው። ለእያንዳንዱ የኮምፒውተር አይነት የሚጻፈው ቋንቋ አስተሳሰብ አፕሊኬሽን ሃርድዌሩን ይመስላል ማለት ነው። ስለዚህ የምትጽፉት ሶፍትዌር ለማን እየተጻፈ እንደሆነ አንደርስታንድ ልታደርጉ ይገባል። ስፔሻሊ ደግሞ ከአፕሊኬሽን ሌየር ላይ ያልተገደበ ዲቨሎፕመንት መሄድ የምትፈልጉ ከሆነ ኤንድ ኤንድ እስከ እንዴት ነው የሚሰራው ኮምፒውተር የሚለውን አንደርስታንድ ማድረጋችሁ I think would make you a better AI engineer። ስለዚህ ስለነዚህ ደግሞ እነዚህን ጂፒዎች እንዴት ሴታፕ እናደርጋለን? how do we train? how do we control the compute? ኮምፒውቱ ላይ ያለውን ስታት እንዴት ማየት እንችላለን? ምን ያህል ኤነርጂ እየወሰደ ነው? ምን ያህል ቴምፕሬቸር አለው? አሁን currently how many flops and the time between calculating multiple test benchmarkoችን በቲፒዩ እንኳን አምናሹር በሲፒዩ እና በጂፒዩ መካከል የሚሉትን ደግሞ ኤክሰርሳይዝ እያደረግን እንሄዳለን ማለት ነው። I hope this gives you a very good understanding for the base foundation of what computers are። ኮምፒውተሮች ምንድን ናቸው? እንዴት ይሰራሉ? ለምን እንፈልጋቸዋለን? የሚለውን በሚቀጥለው ደግሞ ቪዲዮ we'll talk about AI። AI ምንድን ነው ወደሚባለው ቪዲዮ እንሄዳለን ማለት ነው።